እሺ ዘመዳችን እዚህ ሽንኩርት መደበሽ እየሸጥሽ ነው? ዞር በል። እንዴት አገኘኝ ሲጀመር? አንቺ በጣም ርቀሽ አይደል እንዴ ያለሽ? እሺ አሁን ዞር በልልኝ። እንግዲህ እስከማየው ድረስ ስራ ቦታሽ ላይ ነው ያለሽ። ዛሬ በደንብ አድርገህ እንድታስተናግድ ምንም ሀሳብ አይጎተት። ታፍ ብዬ ነው ማስተናግድ። ሰሞኑን ገበያ እየቀዘቀዘ እንጠራዋለን። አንተ ደግሞ እንዴት እንጠጣዋል? ና ብዬ ነው። ና ያንተ ቀልድ እኮ አዲስ ብረት ያስገድዳል። እንደዚህ እኮ ነው ሰው ይሸሸኛል። እኛም ለምደን ነው እንጂ በጣም የሌሎች መስጃል ከሰው ይሸሸኛል። እሱን ደግሞ እንዴት ብታዩ ነው እባክሽ እኔን መተሽ እንደዚህ ተጠመጠምሽ? ተው እባክህ፣ ረጅም ታሪክ ነው። እስኪ አንዳንዴ አውሪ። ሁሌ ነገር በውስጥሽ ማያስጠሩ አይደለም። አንቺም ቢሆን እኮ ይቀልሻል። ሰሞኑን ጠፍተህ ነበር። ደግሞ ከየት መጣ? ምነው በመምጣት ደስ አላለሽም እንዴ? ምን ስትመጣ እየፈነጠስኩ እንድቀበል ነበር እንዴ የምትጠብቀው? እሱንም ቢሆን አድርገሽልኛል። ከአንቺ የቀረ ነገር የለም። እኔ እኮ ህይወትሽ ላይ ይህን ሁሉ ነገር እንዴት ትቋቋሚዋለሽ ብዬ ነው በፍቅር ላውራሽ የምሞክረው። ጥሩ ሰው እንዳልሆንክ እኮ እኔም አንተም ውስጣችን ያውቃል። ቆይ ለማን ነው እንደዚህ እያስመሰልክ ያለኸው? ለምንድን ነው እንደ መጥፎ ሰው የምታይ? ይሄን ያህል የምታይ ለምንድን ነው? ያለፉትን ጊዜያቶች ማስታወስ አይጠበቅብንም። እና ያለፈው ከአሁኑ መሻሉ ነው? ሰሚኝ፣ እስኪ አብረን የምንጠጣው ነገር እዘጂ። መጣው ደህና ምን ሆነ አብደው? ምን ሆንኩ? ደህና ነኝ አልኩሽ። እንግዲህ ነገሩኛ ነገሩ ወዳጅማ እኮ ይናገር። ጠላት እናንተ ናችሁ። እስኪ ተይኝ። ታውቃለህ ምን ያህል እንደምትመቸኝ። እውነት በል ይሄ አጋጣሚ ሊሆን ናተማሪ ምን ያህል ደግሞ ታውቃለህ። ከፋ አንተ እኔ ነው ወይኔ ምን ነው? ምን ሆንሽ? ምንድን ነው መስለው? እኔ እኮ የሰው ልጅ ተፈጥሮ ግርም ነው የሚለኝ። ቆይ ካንተም ብሶ እኔን የምታክል ልጅ ሚጣ ስትል አታፍራ? አሁን አንቺ አርገሽ ነው እኮ ብዙ ሰው ነው የተሻማኸው። እሺ ደግሞ ምንድነው የተሻማሁት?
ቆይ እስኪ አሁን እውነቱን እናውራ ከተባለ ያንተ ፊት እንደ አዲስ ፈርሶ ታቦክቶ ይሰራ ቢባል የኔን 4 5 ፊት አይወጣም? አሁን አንቺ ልጅ ነሽ? ልጅ ናት እቺ? አይደለሁም አልኩ እኮ ሰውዬ የሆንክ ስራ ፈት ቦዘኔ። እኔ ቦዘኔ አስቸክ ቦዘኔ እኔ አታቂማ አታቂም ይታይታት አንተ አታውቅም ብዬ ለማሰብ ይከብደኛል። የማታውቅ ከሆነ ደግሞ ይበልጥ እገረማለሁ። ቆይ ምኑን ነው የማውቀው? ምኑን ነው የማላውቀው? ሁሉ ድራማ ለምን አስፈለገ? ሙሌ ወድጄ እኮ አይደለም። እኔስ ይሄን ነገር የምፈልገው ይመስላል። እሺ ምን አጋጥሞ? አንተ ደስተኛ ብትሆን እኮ እቴቴም እኛም ሁላችንም ደስተኛ ነው የምንሆነው። እየሆነ ያለው ነገር ግን ቆይ ግን አንተ የታይታት ኒኪ እሱ አይደለም ዋናው ነገር ነው ወይስ እቴቴ ስታገባ ነው ንብረቴን በስማ ዞርላለች ያለች? አንተም ማለት ነኝ ምን እያልከኝ ነው? ቆይ እንዴ የምወዳት ፍቅረኛ እኮ ነው። በምን ምክንያት እንኳን እንደሆነ ሳላቅ አንተም እቴቴ አስታውቀኝ ስትሉ እንግዲህ እሺ ብዬ ነገርኳት። ያኔ ማየትን ያመጣሁበት ዕለት አንድ ቴክስት ጽፋልኝ ጥላኝ ጠፋች። እና እናቴ ታማኝ ነው ስለሆነውም ስለኔም እንዳትጨነቅ ብዬ ይሄን አደረኩ። በቃ ተረጋጋ። እና ምን አሰብክ ስለቀጠለ? እንጃ አላቅም። ብቻ የሆነ ነገር ተፈጣጥሬ እንደተለያየን ነው። እሺ ግብሻውዬ ደህና ዋል። እሺ እና በቃ የሆነ ያስጨነቀሽ? እስኪ ዝም በይ አንቺ ደግሞ። ቆይ ማይቴ ሙሉ ያልሽ ምን እንዳደርግ ነው? ራሴን ለማሻሻል የኮሌጅ ትምህርቴን እየቀጠልኩ እንደሆነ ታውቂያለሽ አይደል? ይሄ ልጅ ደግሞ ያን ሁላ ነገር ነው የሚያበላሽብኝ። ምንም ምትሰሩ እንዳያቀብሽ ነው? ቀላል ነገር ነው። እና እሺ እንደዚህ ተጨንቀሽ ምንም አትፈጥሪም እኮ። ምንም አትፈጥሪም ማለት እኮ ለዛ ነው። የሆነ ነገር ቀለል ነው ማድረግ ያለብሽ። ቀለል አድርገሽ ነው የምታየው። በቃ ነገሮችን ቀለል ካላደረግሽ እየከበደ ነው የሚሄደው። ቀለል እኮ የምታደርጊው ቀላል ነገር ሲሆን ነው። ይሄን ህብረተሰብ ታውቂዋለሽ፣ ለእኛ ያለውን አመለካከት እንዴት እንደሚጸየፈን የሆነ ፈልገን ተመችቶ እና የምንሰራ እኮ ነው የሚመስለው። እሺ ይኸውልሽ ይሄ ልጅ ከአንቺ ትንሽ ነገር ነው የሚፈልገው። እሱ ወንድ ነው፣ እኛ ደግሞ ሴት ነን። እና ምን ካልሆነ እስኪ አስቢበት። ስትጠልቅ ቀን ሲጨልም ሰው በየቤቱ ሲሰበሰብ በሰላም የነረን ይሞታል የነገን ይጀምራል በመብራት መጋረጃ ሆነ ይሸፈናል። በጣም ቀለል ያልሽ ሰው ያምር ደስ ያለሽ አንተ ልጅ ግን ምርጫ ትችላለህ። ምርጫትዬ እንኳን ሳይሆን ያው እውነቱን ስለምናገር አይመስለኝም። ጠቀምሽ እዚሁ እኮ ሞቀብኝ። አይ እኔ እንኳን ይቅርብ ባይሆን ሌላ ጊዜ መጥቼ በደንብ እንጫወታለን። ምን ይመስላል?
ስነቃ እንደውልልሻ እባክሽ አውቄሻለሁ ማ እሺ መጣሁ እሺ ቤቱ ስራ እየሰራ አይደለም። ለምንድን ነው እንግዲህ እኛ እንግታችሁ እና ታዲያ አንቺ ቁጭ ብለሽ እንዲያዝ ካላደረግሽው እኔ ወርቄ ቁጭ ብዬ እንዳዘድሽ ትፈልጊያለሽ? አልጋው ስራ አቁሟል። እንደው አቁሟል የለም። እሺ እኛ ምን እናድርግ? እኛ እኮ ብርድ ምን ሳንል ወተን እየተሰጣን ነው አይደል? እሺ ምን ሀሳብ አላችሁ? ምን እናደርግ? እኔ ጋር ግን የሆነ ሀሳብ አለ። ለምን በአዲስ መልክ ስራ ጀምረናል ብለን አንለጥፍ? ይሄዛ ቀልደሽ ሞተሻል። የሚለጥፍ ይለጥፍሽ እዛ። እኔ እኮ የምሬን ነው። አይ እንግዲህ ነግሬያለሁ። ከስተመር ሲመጣ በስርዓት አስተናግዱ። የሚጠጣውን ሁሉም አቅርቡለት። ዘላችሁ ፊት አትበሉ። እንግዲህ ነግሬያቸው በኋላ አይ እንደዚሁ ነው። ስትሸሽው ገርሞኝ እባክህ ዝም ብለህ እሱ ሲኖር ሁሌ እኔ ጋር የምትመጪ ከሆነማ ሁሌ እንዲኖር ላደርገው ነው። ምን ለመቀለድ እየሞከርክ ነው? አይ እኔ እንኳን ቀልዴን አልነበረም። ከሁለት መጥፎ አንድ መጥፎ ይባል የለ? አንደኛው መጥፎ እኔ መሆኔ ነው። እግራ በዛህ እዚህ ቤት። እኔም እየገረመኝ ነው። ከቀጁ እኩል ነው የማይባክህ። ይልቅ ሰውዬሽ እያፈጠጠብን ነው። የኔ እናት እኔ ለእናቴ ልኑርላት፣ ካልሆነ ሂጂለት። ምን ትፈራለህ እንደ አንተ? ኧረ በፍፁም እንዲሁ ለጨዋታ ነው። ቆይ እንደፈለገ ሲያደርገኝ አድሮ ገንዘብ የለኝም አልከፍልም ይለኛል። ተረጋጊ ልልዬ፣ አሁን ሰው እየረበሽን ነው። ይረበሻ፣ እኔ ምን አገባኝ? አሁን እኮ ትንሽ ስለቀማመሽ ይኸውልህ በሌ ያልገባህ ነገር አለ። ምንድን ነው የማይገባኝ? ሄዷል ሰውዬው። እሺ አሁን ከማን ጋር ትጣያለሽ ብለግሽ ሄደ እንዴ? ዋያ እኮ ወይኔ ልጅት ወይኔ አይ ቆንጆ ምን ነው ወጣህ? አልተመቸህም እንዴ? አይ እንደዛ ሳይሆን ትንሽ አስቸኳይ ጉዳይ ገጥሞኝ እና ጉዳዩ አያስከትልም ነው? ይመች በቃ። እኔማ ትናንትና ስላየሁህ ነበር የጠየኩህ። የማየት ጓደኛ ነሽ? ሲጀመር ሰው ችግሮቹን እንዳለ እኔ ጋር እየተነጋገርን
ያልኩት መጠጡ አይሸጥም እያለች አለችው እሷ ነች። እኔ ደግሞ ቀን ላይ ጠጣው በቃ በሱ ቀኑ ችግር ሰውየው የምንም ሳይደል ይማቸው ትንሽ በቃ እንዳየሰው ምን ያስጨውሻል? ኧረ ማሚዬ የኔ እናትነቱን እንኳን ታዩ። ለማንኛውም እንዴት አደርሽ? ደህና ነኝ። አንቺ እንዴት አደርሽ? እኔማ ማደሩን አድሬያለሁ። አንቺ እንዴት እንዳደርሽ ታውቂዋለሽ? ምንድን ነው ያልሽው? ምን? ኧረ ማሚዬ እንደዛ እኮ አይደለም። ይኸውልሽ ያው ትሰሚኛለሽ፣ የመጠጡን ብር ብቻ እጄ ላይ ቁጭ። አንቺ ስለመሻወድሽ ስለመታለልሽ እኔ ወርቄ ምንም አይመለከተኝም። ውስጥ ጠብቅሻለሁ። ብሬን ቆጥረሽ የመጠጡን ብር ይዘሽ እንድትመጪ ነግሬሻለሁ። ኡፍ የገጠር ልጅ ነኝ እኔ ያልበላሁኝ ገረር የገጠር ልጅ ነኝ ገራገር ያልበላሁኝ የገጠር ልጅ ነኝ ሞዛዛ ያልበላሁኝ የገጠር ልጅ ገና ደስታ መች አያችሁት? መች ታየ? አንተ ባለፈው ያልኩህ ሎተሪ ወጣ እንዴ? የቱ? ለነገሩ እንዴት ትለየዋለህ? ሁሌ እየቆረጥ ብቻ አንድ ቀን ይወጣልኛል። ጠብቁ። ሎተሪም ቀኔም ታዲያ ሲወጣልህ እንዳትረሳ። እንዴ አንቺን ጭራሽ አንቺን እና ምን ተገኝቶ ነው ዛሬ? ቫይታሚን ዲ ነዋ። ቅልብጭ ያለቻል። አይ በልኝ። እኔ ግን ሳድግ እናንተ ነው የምሆነው። ኧረ የገጠር ልጅ ነኝ ገራገር ያልበላሁኝ በርከት። ማሚ በቃ ሰው ሲጠፋ አይፈለግም ማለት ነው። እኔ ልጅ እንዴ ማሚ ምንድን ነው ደግሞ እዚህ ስለስከመጥሽ? ማሚ ሰሞኑን ተጠፋፋለ። አሁንማ አረጀህ መሰለኝ። ቤት መምጣት ትተሃል። ኧረ ተይ ማሚ፣ እዛ ማለት ነው ትንሽ እኮ ነገሮች ስላልተመቻቸው። ግን ለምን ቤት የምታድረው? መቼም እንደ ልጅነት የተቆጣጠርሽ ነው እንዴ? ልጅ አይደለህ እንዴ? እንዴት አልቆጣጠርም? ስቀልድ ነው ውድ እናቴ። ጓደኞቼ ጋር ነው የሚጠጣ ነገር ይጣል። አትከብድ ማሚ፣ ገና በጣም ብዙ ቦታ የሚሄድበት አለ። ይሄን እኮ አንቺ ስለናፈቅሽኝ እሺ የሚመጣት የልጅ አዋቂ እኮ ነው። እናሳ ደግሞ ውድ እናቴ ሰሞኑን ተደጋጋሚ ሲደውልልኝ ባለማንሳት እርስዎንም በማስጨነቄ የእውነት ከልቦ ይቅር እንዲሉ እፈልጋለሁ። እባክዎት ውድ እናቴ። እሺ የሚበላ ነገር ልስራለህ? ማሚ ይቅር ባይሆን ስመለስ እበላለሁ። እግር መንገድ ነው። እሺ ትንሽ አትቆይም? አይ ማሚ ሂድ፣ እመጣለሁ። ሰው እየጠበቀኝ ነው። ቻው። በል እሺ ቀስ እያልክ ሂድ። ማሚ ስትነዳ እየተጠነቀቅ ነግሬሃለሁ። እኔ ፕሮፌሽናል ነኝ፣ ግድ የለሽም። በል እሺ ቻው። እሺ ባይ ባይ። በለኝ ቻው። አሁን እኔን አሜሪካ ወስዶ የሚያደርገኝ ሰው ልጣ እዚህ ያልሽ አሜሪካ ይከብዳል። ካልሆነ ጣብሽ ተፍተፍ በይበት። አይኝ እስኪ ቆንጆዬ እኮ ነኝ። ወይ እሱስ እውነት ነው። አመሰግናለሁ። ምስክርነት እንኳን ያስፈልገኛል። የተረጋገጠ ነገር ነው። እሱስ እውነት ነው። ኧረ በእናታችሁ አንድ ሰው እያላስቀምጥ ብሎኛል። ምን እንደሚሻለኝ አላውቅም። ማነው? ምንድን ነው? አንድ አለ አንድ ቀን አብሮኝ አድሮ እየደወለ በላሽ ነው ጠጣሽ ነው። እና ምን ችግር አለው? አዎ ቤቢዬ ማማቲው እንዴ እንደሱ የሚባል አይነት አይደለም። የሆነ ሺባ ነገር ነው። ኦ በቃ ለልጆቹ የእንጀራ እናት ሊያደርግሽ ነው። እንደዛ ሳይሻል አይቀር ከመውለዴ በፊት እናትነት እናውቃለሁ። ኧረ ሰዓት እየሄደ ነው የምንጠብቀው።
እስቲ ተንቀሳቀስ በልኝ። ምንም ልንቀሳቀስ ትይ? እስቲ አስተካክለው። ከፊት ያለው ወደ ኋላ አድርገህ ትክክል አድርጋቸው ምናምን በቃ በኋላ እኮ ከለመድኩት ቦታ እንዳላተው ተቀላቅሎ ዳሽን ሲሉኝ ተራራ መውጣቴ በኋላ ደግሞ ጊዮርጊስና ሀበሻ ቀላቅዬ ይጣሉ ለነገሩ ወይ በል ታድለህ ግን የሚያስፈልግ ነገር ካለ መጠየቅ እኔ ፈልጋ ከሆነ ለምን አልደወልክልኝም? እሺ ሰላም፣ እንዴት ሳትደውልልኝ? ደውልልኝ ብዬሽ አልነበር? ስልክሽ እኮ አይሰራም። እሺ በቃ ጠጣ ነገር ለኔ ቢያዝ በሌት ሄዶ ነው። አላየሁትም። ይልቅ ሳታውቂልሽ ይችላል መጣሁ። ነይ እንጂ የእኔ ቆንጆ ቁጭ ብለን እናውራ ነው ወይስ? ቆይ የሚጠጣ ሲመጣ አንቺ እስከዛ ብለሽ ጠብቂ። Shakawa Utwe Manesh Bainash Weruresh Lipinya Wasadish Metahun Wadanchi Fikrir Shillikams Zare Machafralil Grinski sabere.